ከስተመር ሪቪው ደግሞ ማለት ቅድም ያልኳችሁ ነው። ከስተመር ሪቪዋችንን በቀላሉ ሬት በማስደረግ ነው የሚቀበለው። እዚህ ጋር አሁን ካሌብ ይላል። ካሌብ ስንት ሬት አደረገ? አንድ ኦርደር አድርጓል። መች ነው ላስት ኦርደር ያደረገው ይነግረናል። መጀመሪያ ኦርደር ያደረገው ይነግረናል። ሬቲንግ ምንም አልሰጠም፣ ስለዚህ ምንም አይመዘግብም ማለት ነው። እዚህ ጋር 3 ኦርደር አድርጓል ሳቢ። መጀመሪያ ላስት ኦርደር ያደረገበት ፈርስት ኦርደር ያደረገበት ቀን ተቀምጧል። ሬቲንግ 3.86 ሰጥቶናል። ስለዚህ ዝቅ እያለ ስንሄድ እዚህ ጋርም ሰመረ አለ። ሰመረም ሬት አላደረገም። እሺ ሌላ እዚህ ጋር ሚስጥር አለች። ሚስጥራ አንድ ኦርደር አድርጋለች። ቀን እዚህ ላይ ነው። መጀመሪያ መጨረሻውም ቀን ያው አንድ ኦርደር ስለሆነ አንድ አይነት ነው። ከዛ ሬቲንግ 5 ሰጥታናለች። እና የተለያየ ሬቲንጎች ከተለያዩ ሰዎች ልናገኝ እንችላለን፣ ግን እዚህ ጋር አቬሬጁን ያስቀምጥልናል ማለት ነው። አቬሬጁን ቀለል ባለ መንገድ እንደዚህ ያስቀምጦልን፣ እንደዚህ እንደምታዩት ከኢሞጂ ጋር አብሮ ያስቀምጥልናል። ኢሞጂዋ ጥቅሟ ምንድነው ካላችሁ አብራ ስለምትቀያየር የከስተመራችን እንትን በወረደ ቁጥር እቺ ኢሞጂዋ እየወረደች እየቀነሰች፣ ያው እንደምታውቁት የሚያለቅስ ብዙ አይነት ኢሞጂ ስላለ እቺም አብራ እያዘነች ትመጣለች ማለት ነው። አሁን ግን እንደምታዩት ፈገግ ብሏል። 3.75 ነው ያለን አቬሬጅ ሬቲንጋችን። ስለዚህ በዚህ መልኩ በቀላል መንገድ ነው የተቀመጠው። በጣም ደስ ይላል። እንደምታዩት ይኸው ሬት የተደረገው ከ5 ከ1 ምናምን ብሎ አስቀምጦልናል። ምን ያህል ጊዜ እንደወሰደ ሰርቪስ ከሚደረግ አስቀምጦልናል። እንደምታዩት በጣም ሲምፕል እና ኢዚ በሆነ መንገድ ነው የተቀመጠው። እዚህ ጋር ባድ ፕሮዳክት ለምን ግሬት ሰው የጻፈውንም አብሮ ያመጣልናል። በጣም ቀላል አጠቃቀም ነው። ወደ ውስጥ ስንገባ መጨረሻ